መገዛት ቤታችሁ ወስተ ሰማይ ወስተ መታአቶ ወሰማይ ሰማይ በላይ በሰማይ በላይ ምን ነኝ ወበምድር በታች እኔ ነኝ። አትስገዱላቸው፣ አታመልኩላቸው። እኔ እግዚአብሔር አምላካችሁ ነኝ። ወይ ገብርከ ወንድ ልጅም ሆነ ወይ አመትከ ሴት ባሪያም ሆነ ወይ አድግከ አህያም ሆነ ወይ ሁሉ እንስሳከ ወይ በራህቶ ወይ ፈላሲ ዘይነብር ሀገር እንስሳም ሁሉ ፈላሲ ደግሞ ስደተኛም ደግሞ አብሮ ቢኖር ዘይነብር ሀቤከ ከአንተ ጋር የሚኖር ቢኖር እስመ በሰሉስ ዕለት ገብረ እግዚአብሔር በስድስት ቀን ስራህን ሰርተህ ጨርስ። እግዚአብሔር ሰማይ ወምድር እግዚአብሔር ሰማይና ምድርን በስድስት ቀን ሰርቶ ጨርሷልና ወባህረ ወኩሉ ዘውስቴታ ባህርንም በውስጧም ያሉትን ሁሉ ወዐረፈ አመሳብዕት ዕለት በሰባተኛይቱ ቀን ግን አረፈ። በበይነዝህ ዘባረካ እግዚአብሔር ይህችንም ቀን እግዚአብሔር ባርኳታልና ወቀደሳ አክብሯታልና። ከሁሉም በፊት ጥሪያችን አክብራችሁ ለዚህ ዓለማዊ ጉባኤ ዓላማ ለተገኛችሁ ቀሳውስት፣ አረጋውያን፣ አባቶች፣ እናቶች እንዲሁም ወንድሞችና እህቶች ልባዊ ምስጋናችን ከደስታ እናቀርባለን። ይህን የክብር ጥሪ ያደረግንላችሁና ዛሬም ሆነ ለወደፊቱ የንብረቱን ኃላፊነት የምንወስደውና ብቸኛ ተጠያቂዎች አንደኛው እኔ በእውቀት እሸቱ፣ ሁለተኛ ሲሳይ እሸቱ ስንሆን በዛሬው ቀን የተደረገው ጉባኤ መሰረት ታሪክ ግን የአባ ከለልኩን ትውልድ ሁሉ የሚያኮራ መሆኑን ልናስገነዝብ ይገባናል። በመሆኑ ምንም እንኳ በዚህ ዘመን ተተረጎመ ተጻፈ የምንልበት ዘመኑን ቁጥር ባናውቀውም ቅዱስ አባቶቻችን ረዥም ዓመታት ኢትዮጵያ ምድር በስደት ሲኖሩ በቅድስና ተጠብቀው ተጠንቅቀው የተቀደሱና የሚፈቀዱ ብራናዎችን እየፋቁና እየጻፉ ቅዱስ ኦሪትን ከትውልድ ትውልድ እያስተላለፉ የኖሩ መሆናቸውን የዛሬው ጉባኤ ታሪካቸው ያስታውሳል። በመሆኑም በዘመናችን የአምላክ ጥሪ ከያለንበት ደርሶ ወደ ቅድስት ምድር እስራኤል ስንመለስ ይህ ኦሪትም የመራራውን የሱዳን ጉዞ አልፎ አብሮን ለዚች ቅድስት ምድር ከበቃ ወደ 30 ዓመት እያስቆጠረ ቢሆንም በአመችና ቋሚ በተለይ ባለመቆየቱ በዛሬው ቀን ክብራን ቀሳውስት በዝማሬ የክብር እንግዶቻችን በእልልታ በተፈቀደለትና የክብር ቦታ ለዘለቄታ እንዲኖር ኃላፊነቱን ቄስ ዘመነ መልካም ስናስረክብ ትምህርቱና በረከቱ ግን ለሰፊው ሕዝብ በተለይ ለረሆቦት ከተማ ነዋሪዎች የሚያገለግል ነው። ይህ ቅዱስ ኦሪት የመጣበት ምክንያት የቄስ ዘመነ መልካም እሚታ የቄስ ረዳ ከለልኩ በመሆኑ ሌሎች ልጆችና የልጅ ልጆች ያሉ ቢሆንም የክህነት መሳሪያ ለካህን ነው በማለት እናታችን ወይዘሮ አያለሽ ወርቅነህ ለቄስ ዘመነ መልካም ለማስረከብ በጥረት ላይ ሳለች የዛሬ 3 ዓመት አካባቢ ከዚህ ዓለም በሞት ተለየች። ከእናታችን የተሰጠውን የኑዛዜ ቃል ለመፈጸም ስንል በዛሬው ቀን እናንተ ክብራን ቀሳውስቶች እንግዶች በተገኛችሁበትና መድረክና ጉባኤ ላይ እኛ በእውቀት እሸቱና ሲሳይ እሸቱ የወሩቱ ባለቤትነታችን አረጋግጠን በማስረከብ ላይ እንገኛለን።
ክቡራን እንግዶቻችን ሆይ የዚህ ቅዱስ ኦሪት መሰረት ታሪክ ከእናታችን ከወይዘሮ አያልነሽ ወርቅነህ ሰምተን ያደግነውና በንዛዜ የተቀበልነው ነው። ቀጣዩ ሲሆን በቅድሚያ ከሱዳን ወደ ቅድስት ምድር ዋና ሆነው ላደረሱት ለአቶ መንተስኖት ጌጡና ለአቶ አለሙ ታምኖ ከፍ ያለ ምስጋና ልናቀርብላቸው እንወዳለን። ሌላው ወደ ኦሪቱ አመጣጥ መሰረት ታሪክ ስናልፍ እንደሚከተለው ይሆናል። ማለትም ከዚህ በላይ እንዴት እንደነበር ትክክለኛውን መረጃ ይህ ነው ባንልም የኦሪቱ ባለቤቶች አባ ከለልኩና ባለቤታቸው ወይዘሮ ሱሱራ ነበሩ። እነሆ ደግ አያቶቻችን ያላነሱ ልጆች ወልደው ሁሉንም በየምድባቸው ሲያደራጁ ረዳ ከለልኩን በልጅነት ዕድሜ የሃይማኖት ትምህርት አስተምረው ክነው የቅስና ማዕረግ ሲቀበሉ ይህ ኦሪት እንደሰጧቸው ያስታውሳል። ቄስ ረዳም የወንድ ልጃቸው የሳሙኤል ረዳ ልጅ ቄስ አለሙን አስተምረው ክነው እሳቸው እየደከሙ ሲሄዱ ኦሪቱን ላስተማሩት ለካህኑት የልጃቸው ልጅ ለቄስ አለሙ ሳሙኤል ሰጡ። ቄስ አለሙ በአጭር ቀናት ሕመም በድንገት ሲለዩ ኦሪቱን ከሞት ሲለዩ ኦሪቱን ከጸሎት ቤቱ እንዳለ በባለቤትነት ሳይሆን በመሪነታቸው ቄስ ሰንበቴ ይስሐቅና ቄስ መስፍን ገዳሙ እያስተማሩበት ጠብቀው ይዘውት ሳለ ወደዚሁ የመምጣቱ እንቅስቃሴ ሲፈጥን የቄስ ረዳ ቤተሰብ ሲሆኑ ተረከቡን ሲሉ ሁሉ ተረክቤ እንዴት አደርገዋለሁ እያለ በሀሳብ ሲዋለል ሳለ የቄስ ረዳ ሴት ልጃቸው ወይዘሮ ጥሩነሽ ረዳ፣ ሴት ልጅ ወይዘሮ ብርጭቆ ዳንኤል የሚታጠሪትና የአምላክን ቃላት በደስታ እረከበዋለሁ ብለው ተረክቦትና የኦሪቱን መጫኛ የጋማ እንስሳ ገዝተው በመጫንም ጉዞውን ወደ ሱዳን አደረጉ። በዚህ አስቸጋሪ ጉዞም ኃላፊነቱን ወይዘሮ ብርጭቆ ዳንኤል ተረክበው ያዙት። ይዘውት ይነሱ እንጂ እንኳን ቤተሰብ ጎረቤቱ ነውና መንገድ ያጋጠማቸው ሁሉ ትብብር በዛ በረሃ አድርጎላቸዋል። ይሁን እንጂ ያለፍነውን ጉዞ አልፈው ሱዳን ድንበር ሲደርሱ ወይዘሮ ብርጭቆ ዳንኤል በሞት ሲለዩ የቅርብ ቤተሰቦችና የመንገዱ ጓዶች ወይዘሮ ብርጭቆን ቀብረው ጉዞውን ሲቀጥሉ ኦሪቱን አቶ መንተስኖት ጌጡና አቶ አለሙ ታምኖ በትከሻቸው ተሸክሞና በጫንቃቸው አዝለው ሱዳን ሊያገቡት ቻሉ። ሱዳን ምድር በቆዩባቸው ወራቶችም ኦሪቱን የቄስ ረዳ የወንድም የልጅ ልጅ የሆኑት አቶ መንተስኖት ጌጡ በኃላፊነት ይዘው ጠብቀው ቆይተው በሚብጻ ሞሼ ዘመቻ እንደ አውሮፓ አቆጣጠር በ1984 ዓ.ም ይዘውት እስራኤል አገር ደርሰዋል። በመሰረቱ በዚህ አስቸጋሪና መራራ ጉዞ ኃላፊነት ወስደው ኦሪቱን ተንከባክበው ለዚች ቅድስት ምድር ላበቁት ለአቶ መንተስኖት ጌጡና ለአቶ አለሙ ታምኖ በድጋሜ